ሰላም ጤና ይስጥልኝ እንደምናላችሁ ውድ ቻናል የተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቤታችሁ በቀላሉ መስራት የምትችሉትን ጣፋጭ የብስኩት አሰራር አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። ጉድጉድ ያለ ዕቃ እናዘጋጅና 5 የሾርባ ማንኪያ ስኳር ወይም 80 ግራም ስኳር እንጠቀማለን። ከዛ በመቀጠል እንቁላል አንድ እንቁላል እጠቀማለሁ። መጠኑን ሁሉ ግልጽ እያደረኩላችሁ ሄዳለሁ። ቤታችሁ ሰርታችሁ እንድትሞክሩት ማለት ነው። እንቁላሉንና ስኳሩን አንድ ላይ በደንብ አድርገን እንቀላቅለዋለን። አንዳንድ ድምጽ እየገባብኝ ከሆነ ይቅርታ ጠይቃለሁ። በደንብ አድርገን እንደዚህ ስኳሩንና እንቁላሉን በሹካ ሊሆን ይችላል በደንብ አድርገን መቀላቀል ነው። ከዛ በመቀጠል ዘይት 2 የሾርባ ማንኪያ ዘይት እጠቀማለሁ። አንድ ላይ በደንብ አድርገን እንቀላቅለዋለን። እንቁላል፣ ስኳር፣ ዘይት ከዛ በመቀጠል 3 የሾርባ ማንኪያ ወተት ለብ ያለ ወተት እጠቀማለሁ። እናንተ ከፈለጋችሁ ውሃ ማድረግ ትችላላችሁ። በውሃም ይሰራል ማለት ነው። ወተቱን በውሃ መተካት ነው። 3 የሾርባ ማንኪያ ለብ ያለ ወተት ሞቅ ያለ ከዛ አንድ ላይ በደንብ አድርገን እንቀላቅለዋለን። ያው መጠኑን ግልጽ ስላደረኩላችሁ ቤታችሁ ሰርታችሁ ለመሞከር ምንም አይከብዳችሁም ብዬ ስለማስብ እንደዚህ እናንተ በሚቀላችሁ እያሳያችሁ ነውና ላይክ እያደረጋችሁ ለሌሎች ቪዲዮ እንዲደርስ አግዙኝ። ቫኒላ 1 እሽግ ወይም 5 ግራም ይቺ ትንሿ እሽግ አለች አይደለ? እሷን ነው የተጠቀምኩት። እሷን አድርጌያለሁ። ቤኪንግ ፓውደር ግማሽ የሻይ ማንኪያ ቤኪንግ ፓውደር ተጠቅሜያለሁ። አንዳንድ ጊዜ ሳላደርግም ስለምሰራ ቤኪንግ ፓውደሩን አለማድረግም ትችላላችሁ። ግን እኔ አንዳንዴ ትቼ ይሄንን ሳላደርግ እሰራለሁ። በጣም ቆንጆ ነው። ለዛሬ ግን እያደረገው አሳያችኋለሁ። ዱቄት የተጠቀምኩት ዱቄት 300 ግራም ወይም 5 የቡና ሲኒ ቤታችሁ ስለምታገኙ በቀላሉ ለመለካት ቀላል ነው። በግራም ደግሞ ከፈለጋችሁ 300 ግራም ዱቄት ወይም 5 የቡና ሲኒ ዱቄት ተጠቅሜያለሁ። እንግዲህ አንድ ላይ በደንብ አድርገን እንቀላቅለዋለን። እንደዚህ ካዋሃዱት በኋላ በእጄ በደንብ መታሸት ስላለበት እንደዚህ በደንብ አድርገን እናዋህደዋለን። ያው ሌላ ምን ጨምረው ነገር የለም። በደንብ ማሸትና